የውርደት ምዕራፍ በክብር ምዕራፍ እግዚአብሔር ይቀይራል፣ ይቀይርልሻል። በዚህ ትንቢታዊ ጸሎት ከኔ ጋር የሚተባበር ለአንድ ሰው የሰራዊቱ ጌታ እግዚአብሔር ታሪኩን ይቀይራል። ሐና በአንደኛው ምዕራፍ ላይ ታዝን ነበረ፣ ትበሳጭ ነበረ፣ ትቆዝም ነበር። የመጀመሪያ ምዕራፍ የሐዘን፣ የለቅሶ፣ የነቀፋ ምዕራፍ ነው። ሁለተኛው ምዕራፍ ግን የክብር ምዕራፍ ሆነ። ሳሙኤል የሚመጣበት ምዕራፍ ሆነ። የምትካስበት ምዕራፍ ሆነ። የሀገሬ ተወዳጆች እንዲህ ብዬ ልጸልይላችሁ። የውርደት ምዕራፍ በክብር ምዕራፍ ተቀይሯል። የሐዘን ምዕራፍ በደስታ ምዕራፍ ተቀይሯል። የለቅሶ ምዕራፍ በሳቅ ምዕራፍ እግዚአብሔር ቀይሮታል። እንዲህ ብዬ እጸልይልሻለሁ። ውርደትን፣ ውድቀትን፣ ኪሳራን የጠገባችሁ የአባቴ ልጆች እንዲህ ብዬ ልጸልይላችሁ። እግዚአብሔር የውርደትን ምዕራፍ በክብር ምዕራፍ ቀይሮታል። በጌታ በኢየሱስ ክርስቶስም በዚህ ሳምንት የውርደት ምዕራፍ በክብር ምዕራፍ ተቀይሯል። ተባረኩ።